በአንድ አምላክ በስንት አምላክ እናምናለን? አሜን። ክቡር አባታችን ቆሞስ አባ ኃይለ ሚካኤል የታላቁ ደብራችን አገልጋይ አባት፣ ክቡር መምህራችን መምህር ቀሲስ ጥበቡ ጸጋዬ፣ የደብራችን ሰባኪ ወንጌል መጋቢ አዲስ መምህር ዮሴፍ ፈዬ፣ የደብራችን የመጽሐፍ መምህር ሰባኪ ወንጌል፣ ክቡራን የእግዚአብሔር ቤተሰቦች፣ መምህራነ ወንጌል፣ ዘማሪያን፣ የወለደ ጻድቃን ሰንበት ትምህርት ቤት መዘምራን አባላት፣ የእግዚአብሔር ቤተሰቦች ሁላችሁም እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱት አባቶች፣ እናቶች፣ እህቶች፣ ወንድሞች እንዲሁም ሕፃናት በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም ሰላሜን እሰጣችኋለሁ ሰላሜንም እተውላችኋለሁ ባለን በአምላካችን ፍጹም ሰላም እንደምን ዋላችሁ? መቃወቀዮት ይነከሞልተኒ እንደምን ቆያችሁ? እግዚአብሔር ይመስገን እንድንል የፈቀደልን የአባቶቻችን አምላክ የእኛም አምላክ ስለማይነገር ስጦታው፣ ስለማይነገር ምሕረቱ፣ ስለማይነገር ቸርነቱ ስሙ ለዘላለም የተመሰገነ ይሁንልን። ዋቅኒ ቁልቁሎታ ዋቅኒ ቶሎታ ዋቅነቦ ተኬኛ ጃለቴ ዋኑ በርባዴስ ዋኑ አርገቴፍ ኑረቲስ አርጁማ ሳቲን ዋን ቦቀቴፍ ዋቀ ከናፍ ገደን ዱፌኔ ዌዶን ጀጆን ሰሜዳን ገለፋት እርገሞታ ሰንገነማት ገልገላ ሰንገገነማት በረደጌኝ ሰንጋራቴ መቃን ዋቀዮ ከኑልፋቴፍ ከኑልፋቴ ከንገለቶሜ ኑፋተው ዋቀ ከነዴሴ ሰገሌ ምስራቸው ጀልቀባስ ደጌሴ ለፍቴስ ሰሜኒስ ባቹ ከን እንደንደኝ ሸንገሩ ከንደንዴስ ቁልቁሌቴ ቁልቁሎታ ጊፍቴናቲ ጎፍታ ሃቲ ዋቀዮ ኬና ቀራኒዮ ጀላ ልማን ነሞታ ፍላተምቴ ዱጉመት ሱበሶት መኪን መቃና ደጎፍታስ ከንገለቶሜ ፊ ከኑልፋቴ ኑፋተው መቃን ቁልቁሎታስ ቶሎተ ወሬ ገምቶታ ዋቀዮ ከኒሳን ከበጀ ከንበርባችሱፍ ከበጀ ላዱ ግብረ ከንበርባችሱፍ ግብረ ላዱ ሶዳተሙን ከንበርባችሱፍ ሶዳ ላዱ ጀዳ ኪታባ ዱበታ ወሮታ ዋቀዮን ከበጀ ዮ ከበጅኔ ኤባ ከበጀሳኒ ሱገ ጃለለሳኒ ኬና ዲፈመሳኒ እራቲ ቆደኔት ዳንዲ ሳኒ ሰነ በሬት ዱጋ ዋቀዮ ሰነ አገሬት ቦልደድዋ ሰነ ደበሬት ዋቀዮ ወጂን አከ ጅራኖ ዳንዲ ዋቀዮቲ ነመጌሰኒዳ ቁልቁሎን ቶሎን ወሬ ገምቶን ዱከቡቶን ሁንዱ መሳኒ ከንፍለቴ ዋቀዮ ከኒሳን ፍለቴ ኙዳ ዋቀዮቱ ፍለት ከን ዋቀዮ ፍለ ኤኙቱ ሰልጲሱስ ደንዳአ ኤኙቱ ጢቄሱስ ደንዳአ ጀደሜዳ ከንበሬፈሜ ኪታበ ጉባረቲስ እግዚአብሔር ያከበረውን እግዚአብሔር ያጸደቀውን እግዚአብሔር የቀደሰውን ማንስ ማቅለል ይችላል? ማንስ መናቅ ይችላል? ስለዚህ እግዚአብሔር ነው አምላክ አይደለም። እግዚአብሔር መንግስት የመረጠውን የኔ ሎሌ ናቸው ያላቸውን ማናቅልሎ በሰላም ኑሮ ይገባል። እግዚአብሔር በሰጣቸው ቃል ኪዳን በሰጣቸው ክብር
በሰጣቸው ጸጋ ለኛ ተረፉልን እኮ እነሱ ስለተረፉ በረከታቸው ወደኛ በብዛት የነሱ በረከት ወደኛ ስላለፉ እኛም በዚህ ስፍራ የቆምን በቅዱሳን መንገድ በቅዱሳን ሃይማኖት በጻድቃን ሃይማኖት ነው የመጣነው። ያለዛ ባልመጣን ነበር። እግዚአብሔር በሰጣቸው ክብር መጠን ስማቸው ለዘላለም የከበረ ይሆንልን። እስኪ ስለ ቅዱሳኑ እግዚአብሔርን እናመስግን። ስለ ቅዱሳን ብለን እናመስግን። ዋይ ቁልቁሎታ፣ ዋይ ቶሎታ፣ ዋይ ወሬ ገምቶታ ሜ ዋይ ዱብሬ ማርያም ይላል ሞ ጉታቲ ሜ አርግኑ ነው ለዱብሬ ማርያም ይላል። አዎ መጽሐፍም የስጦታ ሁሉ ማሳረጊያ ወደብ ማስኬጃ መሰላል ያዕቆብ በፍኖተ ሎዛ ያያት ድንግል ማርያም ናት። ለዚህ ነው የጸሎታት ሁሉ የሚያርግባት ድንግል ማርያም የአምላክ እናት ናት። ምሕረትን ለሚካኤል ብስራትን ለገብርኤል ልቦናን ለዳዊት ጥበብን ለሰለሞን ክህነትን ለአሮን ሕግን ለሙሴ እያሉ አባቶች የሰማይን ሀብታት አንድ ላይ አድርጎ ለድንግል ማርያም ግን ሰጣት ይላል። ለዚህ ተከፋፍሎ ያለው የቅዱሳን ጸጋ አለ። ለገብርኤል ብስራትን ሰጠ፣ ለሚካኤል ምሕረትን ሰጠ፣ ለሩፋኤልም እንደዛው ፈታዬ ማኅፀንን ሰጠ፣ ለኡራኤልም የጥበብን ስጦታ ሰጠ። ለድንግል ማርያም ሁሉን ስለሰጠ ምን አሏት? ድንግል ማርያምን ተከፋፍሎ ያለው የቅዱሳን ጸጋ በማርያም ላይ ግን ረጋ አለ። በእሷ ላይ ግን ምን ሆነ? ረጋ አለና አንድ ላይ አያት ቆቆ ደሜ ከንቱሬ ሚካኤል አከንከነሜ ኢፋማ ገብርኤልዳፍ ምስራቾዳ ኡራኤሊፍ ኦጉማዳ ሩፋኤሊፍ ኢሞ ገዳሜሰበኑ ማርያም ብረ ጋፈገው ቡፈኒ ኬና እሸረቲ ቡፈተሜ ሼዳን ገረ ሰሚት ኦልርገሜ ጉያን ኩን ይሰማ ሰንበተ ሰንበታት ትባላለች። ዛሬ ጸሎታት የሚያርግባት የጸሎታት ማሳረጊያ መሰላል እሷ ማን ናት? ድንግል ማርያም ናት። እባካችሁ አመስግኗት ድንግል ማርያም። ያዕቆብ ጋር እንመጣለን። ያዕቆብ ዘስሩግ የመንፈስ ቅዱስ ዋሽንት ይባላል። የዋሽንትን ድምፅ ሰምቶ የሚያውቅ አይደለም ሰው ነብር እንኳን ሲሰማ አይሄድም ይባላል። እኔ በሰሜን የመሰማሁት ቄረንሴ ሰገሌ ኡሉሌ ዮደገ እንዴሞ ጋጅ ደንደገ ይራና እሲን አገሰን ተእም ቤኩ ያዕቆብ እንስሩግ ብየስሩግ ኬሰቲ ኡጉማዳን ቤኩምሳን አመንቲዳን ጅሬኛን ሙልደቴ ኩን kennasaaf kenname kana dinqisiifataniiti ulullee afuura qulqulluutii jedhanii ittiin maqaasaa ni dinqisiifatus waaqa ittiin galateeffatu። የመንፈስ ቅዱስ ዋሽንት ነው አለ። ድምፁ የተሰጠው ጸጋ እግዚአብሔር ጋር በሕፃንነቱ ይረጋ ማለት እንዴት በሉኝ። ዛሬ በዓለ ዕረፍቱ ነው። ዓመታዊ በዓለ ዕረፍት የቅዱስ ያዕቆብ ዘስሩግን ቤተ ክርስቲያን ከፍ አድርጋ ታከብረዋለች። ይሄ ታላቅ ሰው በ433 ዓመተ ምህረት የዛሬ 1600 700 አካባቢ በሉት ያን ጊዜ ተወለደና በየዕለቱ የወለደችው እናቱ ሁሌም ወደ ቤተ መቅደስ ትወስደዋለች። አባቱም ሊቀ ካህናት ነው። አባቱ ምንድነው? ሊቀ ካህን፣ የካህናት አለቃ። እግዚአብሔር ስጦታ የሰጠው በተሰጠው ስጦታ ከእግዚአብሔር ጋር
እግዚአብሔርን በፍጹም ልብ፣ በፍጹም ማንነት፣ በፍጹም ነፍስ መጽሐፍ ነው የሚለው። በራስ ማስተዋል አትደገፍ፣ በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ማንነት ማንን አምልከው? እግዚአብሔርን አምልከው። እስኪ ተስፋን ስጠው። መቼስ ከቅዱስ ዳዊት አትበልጥም። ልበ አምላክ ነው የተባለው ዳዊት እንደ ልቤ እንደ ሐሳቤ ተብሎ የተነገረለት በአምላክ የተመሰከረለት ምን አለ መሰላችሁ ዳዊት? አሁንስ ተስፋዬ ማን ነው? እርሱ እግዚአብሔር አይደለም ወይ ይላል። እግዚአብሔር አመሆ አብዲንኮ ኤኝ አከለጴኮ ጀደሜ አከለጴኮ ከንተ ከነን ያድ ከያድ አከምት ነምኒ ዋን ዋቀዮ ያዱ ያድ ዋቀዮ ቤክ ከናን እንከን ኤብን ከን አከለጴኮ ከንጀደሜ ማልጀ ዳዊት አመሆ አብዲንኮ ኤኙዳ ኢሱማ ዋቀዮ ደሚቲሞ ጀዳርግተኒ አብዲን ነማ አብዲኑ መማ ሁንዱማ kan uume sooru allacha janqabnes raammo deemu dadhabes isa riiqatus isa lo'us isa balali'us bakka hundumatti kan sooru isa dha jedheen qulqulluun daawit faarsaa 135 gaafa dubbistan jecha kana argattu. መዝሙረኛው ዳዊት መዝሙር 135 ላይ ሥጋ የለበሰውን ሁሉ የሚመግብ አለ። አይነ ስውር አሞራን የማይረሳ አይነ ስውር ዘንዶንም የማይረሳ እኛ ያላልናቸው ያላሰብንላቸው በጫካ ያሉት እንስሳትን አራዊትን ቦይ ቀዶላቸው ወንዝ አፍስሶላቸው ሳር አብቅሎላቸው ሳር ለማይበሉት ደግሞ እንደሚገባ የተፈጥሮን ሕግ አስጠብቆ መዳለው መማኤክሲሳ ከመርገኛቱ መርገ ቆጴሳ ከንፎኛቱ ፈጩማ ኤሳ ዋቃ ከናከናፍ ሜ ገለተ ኡርጌሳ ሜ ገለኒሳ ፋታው ሜ ገለቴሳ ኢሳዳ ዋቅኒ ዋቄስ መነ ክርስቲያናቲ አብዲን ኤኙዳ ከናን ከንከነመ ኢሳ ዋቀ ወጂን ታታታናን ዱጉመትኒ ጨባ ፈይሳ ዱአ ካሳ ጃማ ገርሲሳ ኢሳፍ ቆፈ ጅራናን ከንጅራተኒፍ ተኤራ ያዕቆብ አቲሳ ዳኢሙማ ሳቲ መነ ክርስቲያና ፍለቴ ዴምት ገልቴ ሰከሱ ባቴ ሰከሱ የሮ ሁንዱማ መነ ክርስቲያናቲ ከኒን ደበምኔ አንድ ቀን በ3 ዓመቱ በእናቱ እጅ ተይዞ አሁን 3 ዓመት ሆኗልና ድክ ድክ እያለ ከእናቱ ጋር ወደ ቤተ መቅደስ ገብቶ እናቱም ትቆርባለች፣ ልጁም ይቆርባል። ዛሬ ግን እንዴት ልጁ ይቆርባል፣ እናቱስ እንዴት ናት? የቆረበችማ ታደለች። አዎ ልጅ ቆርቦ እናት አለመቁረብ እኮ የተለያዩ ሰዎች በአንድ ቤት እንደመኖር። ስለዚህ ቆርባ ሕፃኑን ስታስጠጋው በነሶሪያ በቀደምት ያሉት ክርስቲያኖች ደሙንም የሚሰጠው ሊቀ ካህኑ ነው ወይ ደግሞ ጳጳስ ነው። በዕርፈ መስቀል የክርስቶስን ክቡር ደም ሊያቀበለው ሲል መልአኩ ተገለጠና እሱም በዕርፈ መስቀል አትስጠው በጽዋው ጋተው አለው። በምኑ ጋተው? በጽዋው። እርግጠኝ ዕርፈ መስቀሊዳን ሚቲ ዳኢሞ ጋሰዲኢቲ ፎን ዲገ ክርስቶስ ኢሰ ከበጀማ ከነ ፍደቹፍ የሮች ገኡ ዳኢምኒ ኩኒ ሀንገፍቲ ጳጳሲት ዕርፈ መስቀሊዳን kennuudhaaf yeroo kamu lakki isaaf akkasitti miti isa ጽውuma sanatti qabime jedhame isumaan waga'ime digamaan waaqayyotti himnaan foon dhiiga qulqulluu Kiristoos ጽውichaan xoofichaan waga'eet daa'imni kun kan lafaa miti kan samii dhaga'eet
ዋሰዲ ዱበቴ አቹመ ኬሰት ዳኢሞ ጋሰዲት ማልጀድ አኖ ዋሰዲን ሶዳዳ አኖ ዋሜቀን ሶዳዳ ዋሰድ ጋተዋለው በጽዋው ሊቀ ጳጳሱ በጽዋው ደሙን አቀበለው ጋተው። ያኔ ቆመና ሕፃኑ የምድሩ ሳይሆን የሰማዩ ታይቶት እኔ ሶስት ነገርን እፈራለሁ አለ። ደነገጡ። ሊቀ ካህኑ ደነገጠ። ጳጳሳቱ አብሮት ያሉ ደነገጡ። ካህናቱም ደነገጡ። የ3 ዓመት ሕፃን እንዴት ሆኖ ለካ ሚስጥር እግዚአብሔር ይገልጣል። ሚስጥር ይገልጣል ለሚፈልጉት። እግዚአብሔር ሚስጥር ገላጭ ነዋ። ደግሞ እግዚአብሔር መንፈስ ቅዱስ ካሳቴ ሚስጥር ይባላል። ሚስጥር ገላጭ ነው። ምን አለው ስሙንም የመንፈስ ቅዱስ ዋሽንተነው እሱ ሂንኢብሴ ምንድነው ብለው ሁሉም ቆሞ ቀሩና ምንድነው እሱ አሉት። ታናሹ ብላቴና ምን አለ? አከዝዴ ጀልቀባ ፎንኮ ልቡ ኮራ ይሮ አደበ ኡነን ሱዳና ዳይሞ ጋሰዲት ስጋዬ ከነፍሴ ሲለያል ነፍሴ ከስጋዬ ስትለይ የ3 ዓመት ሕፃን እፈራለሁ። ሰሙት። ሁለተኛስ ለፍርድ ስቀርብ በእግዚአብሔር ፊት ለፍርድ ስቆም የ3 ዓመት ሕፃን እፈራለሁ። ፍርዱ ደግሞ አለ ሶስተኛው ፍርዱ ወደ ገሃነም እሳት ወይ ደግሞ ወደ ዘላለም ሕይወት የሚባለው እስክሰማ ድረስ ይህን 3 ነገር እፈራለሁ። ነገርማችሁ ግን 3 ዓመት ሕፃን ቆርቧል እኮ። ሕፃናቶች ያዙ ባካችሁ ያዟቸው። የ3 ዓመት ሕፃን ነው። ነፍሴ ከስጋዬ ስትለይ ምን ኃጢአት ኖሮበት ነው ሕፃን? ኃጢአትስ እንደው ኖረበት እንኳን የለበትም፣ ግን ኖረበት ቢባል ቆርቧል እኮ ሕፃን። እንዴት ነው ክርስትና? እንዴት ነው ኦርቶዶክሳዊነት? ምንድነው የተዋህዶ ሚስጥር ጥልቀት? እኛ ያልገባን እውነት እነሱ በሕፃንነት የገባቸው ኩነት ምንድነው? እሱ ማሊነ ክርስቲያኑ ማሊ ኦርቶዶክሲ ማሊ ተዋህዶ አመንቲ ማሊ እጀን ዳይሞጋ ሰዲት ጩቡን ቀቡ ዳኢመ አከሲቲ ዋሉንዱ መራቲ ሀሜኘን ቀበቱ ሶቤን ዋከቱ አባ ጀላ በኤስ ፊጌ ሲንፈጋቱ ሰሎሞ መነ ክርስቲያና ሀደሳ ውጂ ሊገልገለስ ገነመስ አካቲሰ እጀጀቲ ከንጉደቱ ዳይሞጋ ሰዲት አከሚት ተከስቸ ባይኤ ድንቅ ሲፈተኒ ማልጀደን በዚህ ሕፃን በዚህ ብላቴና እግዚአብሔር ገስጾናል። ወደ ንስሐ እንመለስ። ወደ ምን እንመለስ? ወደ ንስሐ፣ ወደ ይቅርታ መጠየቅ፣ ወደ ማልቀስ፣ ወደ ማንባት፣ እግዚአብሔርን ይቅርታ ወደ መጠየቅ እንምጣ። እግዚአብሔር ተናግሯል። ጻድቁ ኢዮብ በአንድም በሌላም ሆኖ ይናገራል። እግዚአብሔር ሰው ግን አያስተውልም እንጂ ሰው ምን አይልም እንጂ አያስተውልም እንጂ። ይሄው ማስተዋል እንዲሰጠን እግዚአብሔርን በቅዱስ ጳውሎስ እንለምነው። ልጄ ሆይ በርታ፣ እግዚአብሔር ጥበብና ማስተዋሉን ይስጠን። እግዚአብሔር ጥበቡንና ማስተዋሉን ይስጠን። አሜን አትሉም? ዋቀይሁ በና ቀልቤፈና ነምኒ ሁበቱ ነምኒ ቀልቤፈቱ ሁበቴ ዱበተታና ቁልቁሌፈቴ ደጌፈተታና ዋንቲ ላተሜ ሰነ ቁልቁሌሴ ዴቢ ላተታና ረኮወን ሁንዱማን ተርካንፈታ ሁንዱማ ደርቤ ዴማ ከንበርባዱ አርገታ ቡፈተ ገመቹ ክርስቶስር ጅሬኛ ብየ ነፋስ ከንደርቤስ ያዕቆብ እኮ አሁን የለም፣ በስጋ የለም፣ በመንፈስ ግን አለ። ስላለም ነገረን። የትናንትናው መስክሮ ሰጠን። መጽሐፍ የሚናገረው እንደዚሁ ነው።
waaqayyo karaa tokkos karaa kan biraas hin dubbata namatu nu banne malee jedhee Iyyoob inni qajeelaan boqonnaa 33 lakkoofsa 14 gubbaarratti Iyyoob kana dubbate. namatu nu bannu malee jedhe waaqayyo karaa tokkos karaa kan biraas inuma dubbata namni garuu hin hubatu. kanaaf namni akka qalbeeffatu waaqayyo karaa hundumaa sagalee isaa yeroo laatu kuni anaafi jedhame እስኪ አንዳንዴ ይሄ እኮ የኔ ነው እኔን ሊያስተምረን አባ አርሳኔዎስ የሚባል ገዳማዊ አባት እጅግ በጣም ቁመታማ ከሚባሉ መነኮሳት አንዱ ነው ይባላልና ገና በወጣንነቱ ማለት ወጣትነት እድሜ ወደ ገዳም ገባ። ዓለምን ናቀ፣ ከሴት ራቀ፣ ሀብትንም ተወ። ለሀብትም ሞቶ መነኮሰሱ ሞተ ማለት ነውና ገብቶ አልገባውም። ስርዓተ ገዳሙ ገና ጀማሪ ነውና ንፍሮ ሰጡት። ባቄላም በሉት በቆሎም በሉት እናንተ ንፍሮ ታደለና ስርዓቱ ሳይገባው ያንን የተሰጠውን ንፍሮ እየፈለፈለ ልጣጩን እየጣለ ከውስጧ ያችን ልጣጭ የሌላትን ይበላል። ስርዓተ ገዳም ግን አይደለም። ምክንያቱም የመነነ ሰው ለሥጋ የሚመቸውን ነገር ማድረግ አይችልም ይላል ስርዓተ ገዳማዊ ሕይወት ነው የሚናገረው። ጆን ዘላደር የሚባል ዮሐንስ ዘሰዋሰው መሰላሉ ዮሐንስ ይባላልና መጽሐፈ መነኮሳትን በሚገባ ጽፎታል። በዚህ በመጽሐፈ መነኮሳት የሚባሉ መጽሐፈ ፊልክስዩስ፣ መጽሐፈ ማር ይስሐቅ፣ መጽሐፈ ዮሐንስ ዘዳልያታ የሚባል አባ አረጋዊ ዘመንፈሳዊ የሚባሉ መጻሕፍቶች አሉ። ይሄንን ታሪኩን ሕይወቱን ተጋድለው ክብሩን ይናገራል ስለ መነኮሳት። ማር ይስሐቅ ማለት ቅዱስ ይስሐቅ ማለት ነው። እሱ ስለ ተጋድሎ ይናገራል። መነኮሳት የሚጋደሉበትን ቀብሱራ መነኮሶታ ዱበት ፊልክስዩስ ሞ ሴናን ኢሳን ደርበን ከነከሚት ጀደ በሬሴ ወሮታ ፈኒፍ ላታ ዮሐንስ እኒ ዳልያታን ሞ ጅሬኛ ከናን ደርበኒ ማልቱ አርገማ ከናን አርገሙ ኤበርገሙ ማለከተ ሞ እንሞን ዱበት ማል ጀደ ስርና ከነ ኬሰቲ ፎሎፊ ቢችሲሰኒ ልቡዳፍ ላቹዳ ዋንተ በቆሎ ሳተው ባቄላ ራሳተው ቆለሳራ ቆለቴ ከንኬሰ ጅሩ ኛቹ ሲኤየመሙ ገዳመ ኬሰት ከነቦዴ ኡፈኒት መኒ መኖክሶኒ ሰዱራ ጅራን አበመኔት ይወከንሞ ቡልቻ ገዳመቻትን አባ ስርኒ ገዳማ አከሲንጀዱ ኩኖ ሙኖክሴን አመ ገዳማን ኡፌኩን የሮሱሞን ይወከንሞ ሙሉን ኩን ከነሜፍ ኢራ ቆቆለቴኛ ተራ ቁንጭሳ ኩንሞ ሴራ ገዳሚ በሌሳ ኩንሞ ሴራ ፎኒ ሰነብ ገዳሚ ኬሰቲ ኑቲሙል ኢሳ አከከሲንጎን ያከምጎነት ጀዳሚት ቡልቻ ገዳሜቻት ይመላ በመኔቱ ነገሩ ስርዓት አይደለም ማለት። እስኪ አንዳንድ ጊዜ ስርዓት አይደለም ትላላችሁ። ቤተ ክርስቲያን የሆነ ሲመጣ ድንግል ማርያም አታስፈልግም ሲመጣ አይ ስርዓት አይደለም እንደዚህ ሲባል ሰምተናል። ለስዕለ አድኖ መስገድ አያስፈልግም የሚሉ አሉ። እናንተ ደግሞ አባ እንዴት ነው ለአስተዳዳሪ መጣችሁ እንደዚህ እያሉን ነው። ስርዓት አይደለም አይደል እንዴት እንዲህ ይሉናል። ጸበልን አትጠመቁ ይሉናል። እንዴት ነው ይሄ? ጧፍን አታብሩ ይሉናል። ካህናት ጋር አትሂዱ ይሉናል። ምንድነው ይሄ? በዚህ አልተማርንም፣ ቀድሞ እንደዚህ አላየንም። አባ እንዴት ነው ብላችሁ ትናገራላችሁ። ጀተሪንዱበቱ ወንታ ከሲን ኩን ጅራቶ ሙልአቱ አካስ ጀቻ ጅሩ ዱብረ ማርያሚዳፍ ካባጅኒ ጅልቢን ፈናን በርባችሱ ቁልቁሎታፍ ከበጀላችሁን ይንበርባችሱ ሉቦታፍ ከበጀላችሁን ይንበርባችሱ ጋቢ ሉቦታት ይገሩን ይንበርባችሱ ኑን ጀቻ ጅሩ ኩኒ ስሪዳ አባ ሜኑቲማ ጀተኒ ጋፈተኒ ቤቱ ኡዱን አከሰከሲ ጅራ መነኬስ አላኬስ ገንደኬስ ቆሬን ሎቄ ኬሳ ሶምቤኪን ነመዲክ ሰሚት ይጀራ ነገሩት ለአበምኔቱ። ስለዚህ አበምኔቱ እንዲህ አለ፣
እንደው አሁን ብገስጸው ደንግጦ ይጠፋብኛል፣ በተወው ደግሞ ስርዓተ ገዳሙን ያፋልስብኛል። ስለዚህ እንዲህ አደርጋለሁ ብሎ አንድ ጠና ያሉ አባትን ጠርቶ እንዲህ አለው፣ እናንተ ሁላችሁን ዋላቸውና አባ አርሳኒ ራቅ ብሎን ያለው አልመጣም ከነሱ ጋር። እናንተ ሰብሰብ ትላላችሁ፣ ንፍሮ ይታደላል፣ አንተ አጠገቤ ትቀመጣለህ፣ አጠገቤ እየፈለፈልክ ትበላለህ፣ እኔ ከዛን የማደርገውን አውቃለሁ አላቸው። እሺ ያሉና ተስማሙ። ከዛን ንፍሮ ታደለ፣ ለሁሉም ተሰጣቸው። አባ አርሳኒም ተጠራ፣ ከኋላ ተቀመጠ። አበምኔቱ ፊት ለፊት ነው፣ ሁሉን እያዩ ነው። ከፊት ለፊት የተቀመጠ ጠና ያለ ሞኖክሴ እየፈለፈለ ሲበላ አበምኔት ተነሳና በጥፊ እንዲህ ነው እንደሚበላ ገዳም ውስጥ ነው አረጋ። ከዛ በኋላ አባ አርሳኒ ምን አለ መሰላችሁ? እቺ ጥፊ የአርሳኒ ናት አለ። እቺ ጥፊ የማን ናት? የአርሳኒ ናት፣ የኔ ናት አለ። ለዚህ ነው እስኪ ለኔ ብላችሁ ስሙት ነው አናፍ ጀዳሜ ደጋ ከበላንኩኒ ከአርሳኒቲ ከነባ አርሳኒቲ ኢሳሚቲ ከንከበለን ገሩ ኢራ በረቴ ማልጀዳ ኦሮሞን የሮ መክማኩ ጎዋን ኡፍ ጀለት ቤካን ባርገመት ጀዳሚቲ ማንጉዶ የሮ መክማኩ ጎዋን ኡፍ ጀለት ጭናቻ ደጋኑን ሩኩታኑን ደገው ቤካን ገሩ ጭናት ይሰዱበታል መዲት ይሰዱበታል አዳም ባፈቴ ቤካ። ስለዚህ ስርዓተ ገዳም ሕይወቱን ይሄንን ቅዱስ ያዕቆብ ዘስሩግ ያመጣውን ቃል በዚህ ዕድሜ በ3 ዓመቱ ይሄንን ሲናገር ወደ ንስሐ እንመለስ፣ እቺ ቃል ለእኛ ናት አሉ። ይሄ ሕፃን መቼስ በድሎ አይደለም። ያስፈራኛል ስጋዬ ከነፍሴ ነፍሴ ከስጋዬ ስትለይ ይሄ ነው የሚያስፈራኝ አለ እንጂ ስለ ዓለማዊ ምኞት፣ ስለ ጦርነት፣ ስለ እሳት፣ ስለ መራብ፣ ስለ ሌላ ጉዳይ አላለን። እንደው እሱን ይመለከታል። ለእኛ ናት መልእክቷ። መልእክቷ ለማን ናት? ለእኔና ለእናንተ ከዛ በላይ ላለ ነው። ኤርጊቲን አናፊን አለ ጳጳሲኒስ አናፍ፣ ሉቢቺስ አናፍ፣ ዲያቆኒቺስ አናፍ፣ ለለባን አናፍ፣ ንቀደሱስ እነስቀደሱስ እኒ ኩኒ ኪያዳም አነዳም ዋቀ ፉልዱራ ፎንኮፍ ልቡንኮ አደበኡ ሂንኦልቱ። ማነው የማይሞተው? ማነው እግዚአብሔር ፊት የማይቆመው? ከኛ መሃል አያልቆምም እኔ የሚል ሰው አለ? ብልስ ይሆናል? አይሆንማ። ለዛውም ባዶ እጁን ታላቁ እስክንድር ዓለምን ተቆጣጥሮ የገዛው እንደ ገል አድቅቆ እንደ ሰምም አቅልጦ የገዛው ስትቀብሩኝ አለ። መጨረሻ ቀን ስትቀብሩኝ አደራችሁን አለ። ብዙ ሀብት ብዙ ወርቅ አለው። ስትቀብሩኝ እጆችን ከሳጥኑ ውጪ አድርጉት አለ። ከምን ውጪ አድርጉት? ከሳጥን ውጪ፣ ከመቅበሪያ ሳጥን ውጪ አውጡትና እጆችን ውጪ ላይ ተውት አለ። ለምን ሲባል እኔ እንኳን አንዳች ነገር ወስጄ እንዳልኩኝ ሌሎች ከኔ እንዲማሩ ይሮና አዋል ተንጀ እስክንድር ጉድች አዱኛ ከነ ከምቢት ይሮና አዋል ተኔ ሳጥኔ አዋላ ከሳ ሀርከኮ አለቲ ገዲ ባሳ አለራሃታው ሀርኪኮ ለቹ ቢታፍ ምርጊ ዲሳ ማሊፍ ጀና አኒ ዋኑ ዱማ ከነነን ቀበጀሌቲም ቦኔ ዋን ቶኮ ፉዳዴ አከንን ደም አዱኛን ሀቤኩ አንዳች ነገር ለእግዚአብሔር ምንም አንዳች እርቃኔን ከናቴ ማህፀን ወጣው እንዲሁ እመለሳለሁ አላለም እንደ ኢዮብ ጻድቁ 7000 በጎች የነበሩት 3000 ግመሎች የነበሩት 500 ጥማድ በሬ የነበረው ሰው ሁሉ በዛች ሀገር እሱን የመሰለ የለም የተባለለት ከእናቴ ማፀን ስወጣ እርቃኔን ነበርኩ እንዲሁ እሄዳለሁ። ማልቀበኔ ደምና ማልቀበኔን ዋቀ ፉልዱረ ዳበዳ ጋፈሰነ ከሚተን ሙልዳዳ ያዕቆብ ዳኢምኒ ኩን ኑቲ አከራ በረኑ ማልቀበኔ ከዳበን
waaqa fuulduratti nafnu faaruu 88 lakkoofsa 48 gubbaarratti foon uffatee kan hin duune eenyudhanneedha Daawit ሥጋ ለባሽ ሆኖ ሕያው ሆኖ ሞትን የማያይ ማን ነው እሱ ይላል ቅዱስ ዳዊት ንጉሡ። ዘመኑን ሁሉ እግዚአብሔርን ያገለገለ ዳዊት ንጉሥ ነው። ዳዊት ቅዱስ ነው። ቅዱስ ንጉሥ በቤት መታደል በቤተ መንግስቱ በዓለማዊ ሕይወቱ በእግዚአብሔር ቤትም ለካ ይቻላል አይቻልም እንዳትለኝ የማይቻለው ነገር መጽሐፍ ቅዱስ ላይ ሁለት አምላክን ማምለክ ነው። ምንድነው? ምንን? ገንዘብና እግዚአብሔርን አንድ ላይ ማምለክ አትችሉም። በአንድ ጊዜ ገንዘብ ይኑር ሀብታም ሁን መጽሐፍ እኮ ሀብታም ሁኑ ይላል። ግን ምን አለ ቅዱስ ዮሐንስ አፈወርቅ? እኛ እኮ አንዳንድ ሰው ቤተ ክርስቲያን ሀብታም መንግሥተ ሰማያትን ከሚገባ ግመል በመርፌ ቀዳዳ ብትሾልክ ይቀላል የሚለውን ቤተ ክርስቲያን ደህንነትን ነው የምትሰብከው ይላሉ አንዳንዶች ሞኞች ይላል ቅዱስ ዮሐንስ አፈወርቅ። እናሳ ምን ማለት ነው ይሄ ቃል ቢባል እኛ ሀብታሞችን በሚገባ እንወዳለን እናከብራለን። እኛ የምንጠላው ምንድነው? በሀብቱ የሚደረገውን ኃጢአት ነው አለ። በሀብቱ የሚደረገው ምን ኃጢአት? አብርሃም እኮ በሀብቱ ከበረበት፣ ሥላሴም በቤቱ አስተናገደበት ስላለው መጽሐፍ እኮ ሲናገር ከሚቀበል ይልቅ የሚሰጥ ብፁዕ ነው ይላሉ። የሚሰጥ ደግሞ ሲኖረው ነው። የሰራው ደግሞ ጥሮ ግሮ ሙስናን ተቀብሎ አይደለም። እሱን ነው የምትጸየፈው ቤተ ክርስቲያን። ቀድሞ እኮ ዛሬ ሆነ እንጂ አስራት የሚያመጣ ሰው የበኩራቱን የሚያመጣ ሰው መጀመሪያ ከየት ነው ያመጣው? ምን ሰርታ አገኘኸው ትላለች። በሙስና ከመጣ የሰውን ደማሶ ከመጣ አትቀበለው፣ አጸያፊ ነው በእግዚአብሔር ቤት። መርምራ ኩን ከለኙት አከሚት ፊደ አከሚት አርገት ማል ሆጀት ጀቴት አደቆቴ ባስቴት ኩኒ ኩርኔ ዋቀዮት ሆጀተዩ ፍደቴ እንገልችቱ ቁልቁሌ ፈቴት ሀርከ ኢገን ቀብኔ ራዮ ዱፌ ሀርከ እምማን እየሰራ ዮዱፌን ተው አይሆንማ። እግዚአብሔር ገንዘብን ሳይሆን አንተን ነው የሚፈልግ። መጽሐፍ እኮ ይናገራል ቅዱስ ጳውሎስ በመልእክቱ ላይ ሁለተኛ ቆሮንቶስ ምዕራፍ 13 እግዚአብሔር እንዲህ ይላል አለ ቅዱስ ጳውሎስ፣ እናንተን እንጂ የእናንተን አይፈልግም። ለምን ብትሉ አባት ነው እንጂ ለልጅ ሀብትን የሚያከማቸው እንዴት ልጅ ለአባት ሀብትን ያከማቻል ይላል። ከንኬሰን ቶንተይን ኢሲን በርባደ ዋቀዮ ማሊፎ ጀተኒ አባቱ ዳኢመሳፍ ቀበኛ ዳላፍ ቆጴሰ መሌ አከሚት ዳኢምን አባዳፍ ዳላ ጀዴ ኦል ቆጴሳ ከናፍ ኢሲን ለጴ ኬሰን ዋቀዮዳፍ ዲየሳ ኢሳፍ ኦፍ ቁልቁሌሳ ዋቀዮ ከንበርባዱ ከነዳ ዳዊቲስ ጋፈቱ ከኑመ ሲቲማ ፋሩን ሸንተመ ለኮብሰ 17 የሮ ዱብስቶ ከምጀ ያ ዋቀዮ አርሳ ጉበቱን ጃለቱ መሌ ሲፈላደም ቱሬ አቲ አርሳ ጉበቱ ከናን ጃለቱ አርሰነት ጃለቱ ለጴ ገዶፍ ቀቤብ ለጴ ጨበ ኢሰንቱ ፈቱ አኒሰን ሲላዳ አቲስ ቤከ አከቲነራ ፍደቱ ዳዊት አከስቼ እግዚአብሔር ሆይ በተወደስ ኖሮ መስዋዕትን በሰጠው ነበረ። ነገር ግን የሚቃጠለው መስዋዕት ምን ያደርግልሃል? አንተ የምትወደው የተሰበረ ልብ ነው። ራሱን የተወ ልብ፣ ለአንተ ዙፋን ያደረገ ልብ እሱን ትወደዋለህ። ስለዚህ ጸሎቴ ምንድነው? እግዚአብሔር ሆይ አቤቱ ንጹሕ ልብን ምን አድርግልኝ? እንደው ብቆሽሽ ደግሞ እጠበኝ፣ ከበረዶ በላይ እነጻለሁ፣ አንተ ታነጻለህ። አቶን ቁልቁሌሲታ ዮነኒ ጡራኤስ ነቤታ ከናፊ ኤኙቱ ዋይኮ ሲትሙ ደንዳአ ከናፍ ነቁልቁሌስ ጨቢ ጫላን አዳዳ አቲ ነቁልቁሌሲናን ጀደ ዳዊት ቁልቁሉን ከናፍ ዋቀዮዳፊ ቀቤኛ ኬኛ ዱረ ኑቱ ሰበርባቺሰ ዋቀዮ ማልዳቤ ከዳታ ማንበቤኑ ጋፈት እግዚአብሔር ሻማ አጥቶ እግዚአብሔር ጥላ አጥቶ እግዚአብሔር ብር ጎድሎት አጥቶ ነው። ለእግዚአብሔር ምን አጥቶ እግዚአብሔር አይደለም
አቶ የሚለው ቃል ራሱ እንዴት እንደተገጠመ አላውቅም። ያው የሰው ቋንቋ ስለሆነ ምን ይደረጋል ነው እንጂ እግዚአብሔር እኮ ነው እሱ እግዚአብሔር ነው አለ። ዮሐንስ እንዲህ አለ። ጴጥሮስ አለ እነሆኝ ስለው ጌታ እኮ ነው አለ። ሌሊቱን ሁሉ ደከሙ ለፉ። ጥብርያዶስ ባህር በአሳ የተሞላች የአሳ ባህር ነው የምትባለው። ከእግዚአብሔር ተለይተው ሲያስሱ አደሩ፣ ደከሙ፣ ዋሉ። በብርዱ በጭቃው ጠዋት ሲነሱ ጥርሳቸውን እያቃጨሉ እንዲህ ትላልቅ ሰዎች ናቸውና እንዲህ የራዱ ደከሙና አይደለም የሸጡትን የሚበሉትን አላገኙም። ግን ደክመዋል። አንዳንድ ጊዜ ደከም ለፋው ኦቨርታይም አልቀረኝም እዛም ሰራለሁ እዛም የለም ባዶ ነኝ የምንለው ነንዴማ ገልገለ ወጀት አችቲስ ነወጀት ገዲስ ቦየን እንደ ዲልበኒ ነነፍ ሰንበኒ ነነፍ በከሸም በከቶርብ ገሮምቱንች ማሊፍ ይላል ዋቀዮ ሜጋ ፈድሎ ተክጭ ማል ጀዳ ዋቀዮ ላት ለምንድን ነው እንደዚህ ነው? ባከን ደከምን። ከዛ በኋላ በንጋታው ክርስቶስ መጣና ከባህሩ ዳር ቆሞ ራቅ አለና እነሱን እንዲህ አላቸው፣ ልጆቼ ሆይ አላቸው፣ የሚበላ ነገር አላችሁ? እግዚአብሔር ሊሰጥ ከፈለገ ይለምንሃል። እግዚአብሔር ሊሰጥ ሲፈልግ ምን ያደርጋል? ይለምንሃል። ጉድለትን ይነግርሃል። ምንም እንደሌለ መስክር አንተ። ከዛ በኋላ እግዚአብሔር ይሞላዋል። ባዶን መሙላት የእግዚአብሔር ነው። ምንም ባሌለበት ሥጋ ባዶውን እኮ በሕያው ነፍስ እሱን የሞላት ሥላሴን አመስግኑት እስኪ። ይህንን ላደረገልን ብቻ ምን እናደርግለታል? ማልጎ ናፍከናኦ ፎን ይሰዱዋስ ልቡ ከነቲ ጉት አመ ኢጀቲ ነገሩ ከና አገርቱ ከነ ኬስ ወሪ ቆረተኒ ሳይንቲስት ወኮኒሞ ፊዚሻን ወሪ ጀደመን ወሪ ኦጌሶኒ ፈያ akkamitti achi keessatti ratiinaan maal jedhamu qoratanii akka isheen walitti dhuftu seelonni meeqa akka keessa jirtu kana qoratanii ishee takkittiidhaaf otoo namni dhukkubsate gatii hedduu gaafatu. Inni garuu bilisa nuu kenne maqaan isaa ulfaatu dhugumatti mee galate bilisa nuu kenne ነፃ ሰጠን። የሱና ልጆቼ ምን አላችሁ አላቸው። የለንም አሉት። የላቸውም እሱን የሌለው እኮ ሁሉን የለውማ። ሂንቀበንካ ማልቀብ ልጆልኩት እንጀና ኦማን ቀብን ወደን ቤላአኒሁ አበኔሩ ማለት እንጀደረ ዱፍናን ሜከራ ምርጋት እንደርበዳ እንጀደ ሜክዮ ኬሰን ቤሳቀነ ኬሰን ከራ ምርጋ ከናን ደርባ ቢታረ አበተኔቶ ብሎ ተቆ ማለት ነው። ሀርጣ ቢታን ከኢሞ ማለት በግራ ነው የተነሳው ይባላል። ምን ሆኜ ነው? በዛም ሲወድቅ ነገር ሲመጣበት የሆነ ሰው ሲተናኮለ ሲመጣ ሰው በግራዬ ነው የተነሳውት ብሎ ያስባል። ግራ ማለት የሰይጣን ነው። በግራ ያቆማቸዋል አይደል የሚለው መጽሐፉ። በግራ ማለት በክፋቱ መስመር በወደዱበት በክፋት መንገድ ሜገረ ምርጋቲ በቀኙ በኩል ጣሉ። እስኪ ጸልያችሁ ተነሱ ማለት እኮ ነው። እግዚአብሔር እንደወጣው እንዳልቀር እንደተኛው እንዳልቀር እግዚአብሔር አንተ ከኔ ጋር ኑር፣ መሽቶብኛልና ከኔ ጋር እደር አሉት። ጌታው መሽቷል፣ እስኪ ከኛ ጋር እደር ግድ የለም አሉት። ሉቃስና ቀለዮጳ ከኛ ጋር እደር እባክህ፣ መሽቶብናል፣ እድሜያችን መሽቶብናል፣ በሙስና ህይወት ውስጥ መሽቶብናል፣ በዝሙት ህይወት ውስጥ መሽቶብናል፣ በሱስ ህይወት ውስጥ መሽቶብናል፣ በዳንክራ ህይወት ውስጥ በጭፈራ ቤት ውስጥ መሽቶብናል፣ በከረምቡላ ቤት ውስጥ መሽቶብናል። እስኪ ጌታ ሆይ ትቀድሰን ዘንድ ከኛ ጋር እደር። ምን ቁልቁሌስ ደደብኔራ ነንዲሰው ነንጀዳ ነያላ ቦሮሰቹ ወንጀል አባ መጣይ የሚባል ታላቅ የገዳሙ ሰው እንዲህ አለ። በእርግናው ዘመን ላይ እንዴ ከእንጨቱ ጋር ተደግፎ ጌታዬ ሆይ እባክህን ይቅር በለኝ፣ ያኔ በሕፃንነቴ ሁሌም አንድ ቀን መልካም ነገር አደርጋለሁ ብዬ ቃል ገብቼልህ ነበረ፣ ይሄው ሸመገልኩኝ፣ በጎ ነገር ግን አልታየብኝም ማለት መልኩ ሰው እኮ የበቃባት
ይቺ ትምህርት የማናት ለእኛ ናት። ኑኢ ፊዳ ዳኢሙማ ኮራ ዋዳ ሲገለ ጉያ ቶኮ ሲፈንታ አንጀሌ ከከደን ቱሬ ኩኑ አርዳ ዱሎሜ አሪባሴ መታለመ ባሴስ አኩመ ሰነን ጅራ ያ ዋቀዩ ሜነን ኢሲን አቶነን ኢስቱ ነምቤካ ገሩ ሜነን ኢሲነን ጅና አመስ ጅና እንደው እንዲህ ልበላለ ኃጢአት አሸማቆኛል አይኔን አሳውሮኛል አለ ቅዱስ ኤፍሬም ሶርያዊ። ደግሞ አምላኬ ሆይ ኃጢአት አይነ ልቦናዬን አሳውሮታል። አምላኬ ሆይ እግሬን እኮ ኃጢአት ሽባ አድርጎታል። ቤተ መቅደስን ሳይሆን ጭፈራ ቤትን፣ ክፋት ቦታን፣ የማይጠቅመኝ ቦታ አልቀረውም። አንተ የጠራኸኝ ቦታ አልመጣሁ። እግሬን ወደ መልካሙ መንገድ አልቀጣሁ። ስለዚህ ሽባ ሆኖብኛል። ስለዚህ አለ አይኔ ቢታወርም እየዳበስኩኝ ልምጣ፣ እግሬ ልምሾ ቢሆንም ደግሞ እየተንፋቀቁ ልምጣ። አንተ ብቻ በርህን አትስጋብኝ አደራ። እግዚአብሔር ይዘጋል እንዴ? አይዘጋም። አይደለም ከፍ ዘግቶብን አይደለም የተዘጋውን እኮ እራሱ መጥቶ ድንጋዩን ገልጦ አዳምን የተቆለፈውን ሲኦልን ቀጥቅጦ በርብሮ ነፃ አውጥቶ በሲኦል ውስጥ ነው እኮ ሰላም ለእናንተ ይሁን አለ። ሰላማዊ ነው። ልባችሁ አይታወክ የተባለው ለዚህ ነው። ይሄ ትምህርት ለኔ ነው እንድንል እኮ ነው። ያዕቆብ ዘስሩግን ምን ሰማው ከናፍ ደጌ ፈና ምን አለ? ሁለተኛ ላይ በእግዚአብሔር ፊት ስቆም አለ ዋቀፉ ልረዳበት። ሰው ዳኛ ፊት ሲቆም እንዴት ነው የሚሆነው? ለምስክር ሲቆም ሰው ዳኛ ፊት ቃል ይጠፋበታል፣ አፉ ይኮላተፋል፣ መናገር ይጠፋዋል፣ የሚለውን አቶ ይዘላበዳል። ፍርድ ቤት በዛ ምክንያት ፍርድ ቤቱን ደፈርክ ተብሎ ደግሞ ይቀጣል። ዳኛ ፊት እኮ ነው እንደኛው ያለ ሰው ፊት። እግዚአብሔር ፊትስ መላእክት እየተንቀጠቀጡ እየራዱ አይደለም? መላእክት ይገርማቸዋል። ሰይጣን እንኳን እግዚአብሔርን ያምናል ይንቀጠቀጥማል ይላሉ። ይሄ ክፉ የተባለው የሰው ልጅ ጠላት እግዚአብሔርን ያምናል ይንቀጠቀጣል። ለዛው እኛ ደግሞ በእግዚአብሔር ልንቆም ነው። እንቆማለን። ቅዳሴ ያዕቆብ ዘስሩግ የቀደሰው ቁጥር 95 ጀምራችሁ አንብቡት። ለኮሰ ሰገልተሜ ሸኒ ካሴ ቁልቁሉን ዮሐንስ እኒ ስሩግ አመካስኔ ኤጋ ጉደቴ ወጋ ኩደ ለመፋሳት ዳም ከነኒ ሀዩ አመንታ ተይ ቅዳሴ ከነ ጉባረቲ ቅዳሴ በረሰ ኬሳ ቅዳሴ ለኮሰ ሰገልተሜ ሸኒ ካስተኔው ጋዱ ቢስተ ጀቸኒ ዱበት ዋቀ ፉልዱረ ይሮዳበተን ማለከታን ቅዳሴ ሰረት ዱበት ይሄን ማል ጀነሴተን እኔ ላምብላችሁ ሰዓቱንም ላሳጥረውና ቅዳሴ 95ኛ ቁጥር ላይ ያን ጊዜ አመፅንና ሽንገላን ይናገር የነበረ አፍና አንደበት ሁሉ ይዘጋል። ያን ጊዜ ሐዘን ይዘረጋል። ያን ጊዜ የማይጠቅም ሐዘን አለ። የማይጠቅም ሐዘን፣ የማይጠቅም ለቅሶ። ያን ጊዜ ጩኸት ይሆናል። የማይጠቅም ጩኸት ነው። ያን ጊዜ ፍጅት ይሆናል። የማይጠቅም ፍጅት ነው። ያን ጊዜ ለቅሶ ይሆናል። የማይጠቅም ለቅሶ ነው። ያን ጊዜ ፍጻሜ ማለቅ እንደሌለው እንደ ክረምት ውሃ እንባ ይፈሳል። ነጣቂ መብረቅ፣ የሚያስደነግጥ ነጎድጓድ ቃል፣ የሚቆርጥና የሚከፍል የሚለይ ብርቱ ብልጭልጭታ ወደ እነርሱ ይላካል። ይሄው የኃጢአን እድላቸው እንደዚህ ነው አለ እግዚአብሔር። ከዚህ ይሰውራል። የኃጢአን እድላቸው ጨራን ወረጩ በሞታ የሮሰነት እየ ምንዳን ቀብኔ ቦአ ምንዳን ቀብኔ ሁንኩረታ ሁንኩረ ምንዳን ቀብኔ ገቲን ቀቡ ኢሚማን ኢልማነማ አከገና አከቦካ ገና ሰነቲ አንገላ ገሩቡ አንቀቡ የሮሰነት ማንፈየድ ሃቲ እየን ተለሸን ደጌቹ አባን እየ ኢልመሳን ደገው ከናፈር ደጋቢ ገሉን አከኑፍታው ዮሐንስ ከነኑት ሜራ ያዕቆብ ከነኑት ሜራ የማይጠቅም ነው።
የኃጢያን ዕድላቸው እንደዚህ ነው። ያን ጊዜ ምድር አደራዋን ትመልሳለች፣ እናትም የሴት ልጇን ጩኸት አትሰማም። ያን ጊዜ በሕይወቷ ዘመን የሰራችው የነፍስ ሥራ ሁሉ ይገለጣል። ያን ጊዜ ቅዱስ ባሲሌዎስ በቂሳሪያ ደግሞ እንዲህ ይላል፣ ያን ጊዜ አለ በመላእክቱ ፊት ምስጢራችን ይወጣል፣ መጋረጃችን ይገለጣል፣ እርቃናችን ይታያል። እኛ ኃጢአተኞቹ የኃጢአት ከረጢጣችን ይዘን እርቃናችን ቆመን በአደባባዩ እንታያለን። እግዚአብሔር ሆይ ከዛ ታድነኝ ዘንድ ዛሬ ንስሐ እንድገባ አበርታኝ። ሀርአከምቦ የሮሰነ ቁላ ኬኘን ጎልጋን ዶክሰሜ እካ አማ ኡፈኒ ኑረ ጅሩ ዋባየኑ ዶክስ የሮሰ ነገሩ እንንዱምቱን ከአ ነምኒ ድዋሳ ተአ እርገሞተ ፉልዱረቲ ታሬ ቁልቁሎታ እርገሞታ ኢሳን ቆሞ ሰገልተሚ ሰገልታን ፉልዱረቲ ነምኒ ቁላሳ ጩቡ ባቴ ዳበቹፍ ጅራ ከነን ሶዳዳ ጀደ ያኢቆብ ዳኢመዳ ኑቲሞ ከም ጀነላተ ነው ዳኢመ ጩቡን ቀብኒ ሱስ ማን የለበትም። ያኔ ምድር አደራዋን ትመልሳለች። በዚያን ጊዜ ትምረን ይቅርም ትለን ዘንድ በበላነው ሥጋ በጠጣነው ደም ተማጽነናል። አንተ ሥጋዬን ለበላ ደሜንም ለጠጣ የዘላለም ሕይወት አለው ብለሃልና። የበላ ሰው ታድሏል፣ ያልበላ ሰው እንደኔና እናንተ እንዳለ ሰው ተቃጥሏል ማለት ነው። እግዚአብሔር ከዚህ ያድነን። ግን ይቻላል፣ እድል ሰጥቶናል። ጫራኑ ከነ ቦሩራ ጀልቀብነታና እድል ሰጥቶናል እግዚአብሔር። ዋቀዮ ገልሜ ከሌሳ ለካው ከሌሳች ቱርቴ ከሌሳ መና ሰጋገሉማ መና መላመልቱማ መና ሐሚ ቱርቴ ጀደሲት ለካው አቲ ዴቢናን ሲቁልቁሌሴ ተሬ ቁልቁሎታ ከሰት ሲርማቺ ሶዱዋዳ ማለፍኒ ቁልቁሌሱ ማለ ነማ ቆሩምቤኩ ሲከኑ ቆፈቤ ከአቲ ኮቱ ማለ አቲ ዲሰ ጩቡን ነገ አጀዲ ማለ አቲ ጌኛን ሰንጎድ ከሌሳ ከስ ጎቴን ጀደሲት ለካው ይያደቱስ ጩቡ ከራ ቁልቁሎፍቴ ተነጋን ኮቱ ሲንጀዳ ይዋትፍት ከናፊዳ ሂንቀብኑ እየንን ቀብኑ ቁልቁልማን ቀብኑ ቶሉማን ቀብኑ ዋቀዮ ስትዲያና ጀናን ኮቶ ከስታናን ምርገት ገት ኪዮኬ ጀዳሜ ኪዮ ሳኒ ገተን ምርገት ገተኔት ቁርጡሚ ኢበቶኮ ሸንተሚ ሰዲ ሀርኪሳኒ ባሱ ከንን ደንደኝ ባሱ ደደበኒት ሁምኒት ጭቴ ከንቶ ኪቲሼ ቀበን ጉርጉዳ ተኤ ኩኒ ጭቲ ቀበ ነመ ሙልቸ መሌ ጭቲንሳ ቁርጡሚን ኢበቶኮ ሸንተሚ ሰዲዩ ሂከ ቀባ ገሩ ኢሳ ኢስኑቲ ባሱ ደደበኒቲ አከሚቲ ኩኒ ተኤ ሀልከን ጉቱ አከስተአ ቡሌ ዋን tokkoዩ አብነ ቁላ ከኛ አበነ እትን ጀናን ዮሐንስ ጴጥሮስ እኒ ጎፍታዳም እነከነ ቆዶ ጎፍታ እሱ እኮ ጌታ ነው አለ። እሱ ጌታ ነው። እስኪ አመስግኑት። ያረጋገረ እሱ ጌታ ነው። ይኑ ተስገበ እሱ ጎፍታ እኒ ከነኑ ጎደ ማለከ ጎኑ ከነ ሁንድ ከነ ብየ ለፋት ነማ ከኒ ተታናን ሰሜትሞ ከነ ከሜኑ ቆጴሲታ ጅርታ ያ ጎፍታ ሞቱማን ዋቀዮ ዲያቴቲ ጋቢ ገላ ጩቡ ኬሰንዲሳ ሉበቲ መጣ ፎንኮ ኛና ዲጋ ኮ ዱጋኑ እንጀተ ማኑ ቆጴሲቴ ብየ ለፋ ከረኑ ቱፈቺሳ ጅርታው ጀኔ ጋፈ ጋፈነ ዴቢንሳከስ እንዲ ከሰጠን በምድር ላይ እንዲ ከባረከን በሰማይ ቤት ይሄን ትታችሁ ነው ያለን እግዚአብሔር ምን ቢያዘጋጅልን ነው ጥያቄ። ማኑ ቆጴስ የተሻለ ከዚህ የሚበልጥ ልብ ያላሰበው ጆሮ ያልሰማው ዓይንም ያላየው ይላል መጽሐፍ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ መጽሐፍ ቅዱስ እንዲህ ይላል ጳውሎስ ማኑ ቆጴሲቴ ማሊፍ ቀበኛ ብየ ለፋ ከቱፈኑ ገመቹ ብየ ለፋ ከቱፈኑ ፈኒፎኒ ከነከዲስኑ ማልቱ ሰጫላኑ ቆጴሲቴ ማልቱ ፋሽኒው ፈና ጫላ ማልቱ ጮማ ሙረቹ ቦካ ኡነቹ ጫላ ጾማኑ እንጀተ ጎፍታ ማኑ ቆጴሲቴ ጅርታ ጀተኒው ጋፈታን ጀነዩ ጋፈነ ቁልቁሉን ጳውሎስ የሮዱበቱ ኪታበ ጉባረት ማሉ እንጀ ኪታብኒ አከዘዴቲ ዱበተ ላላ ከናፍ ጀደ
ለመፋ ቆሮንቶስ በቀናቶ ኮለኮፍ ሰገል ጉባረት ኪታበ ቁልቁሉረት ከንንኑ በሬስ ቁልቁሉን ጳውሎስ ዱጋን ንቱሜ ክርስቶስ ወጂን ከለጴሳ ጅሬኛ ሳተስገፔስ ጳውሎስ ዱጋ ዱበት ያከስጀ ምዕራፍ 2 ከቁጥር 9 ላይ አንደኛ ቆሮንቶስ ምን ይላል መሰላችሁ? ነገር ግን ዓይን ያላየችው ጆሮም ያልሰማው በሰው ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲሁ እንናገራለን። ልብ ያላሰበው ጆሮ ያልሰማው ዓይን ያላየው በዓይናችን አሁን ሰርች አድርገን ጎግል አድርገን ያላየነው የሚያማምሩ ከተሞች የሚያማምሩ እንቁ ያላቸው ብዙዎችን ዓይናችን የቻለውን አይተናል፣ ተማርከናል፣ ቢሆንልን ብንገኝ ብንሄድ ብለናል። እግዚአብሔር ግን ይሄ ዓይን ያላየው ጆሮ ያልሰማው ልብ ያላሰበው መንግስተ ሰማያትን ለእናንተ አዘጋጅቶ ነው እንጂ ይሄን ናቁ ያላቸው ይሄንን ትታችሁ ሂዱ አይደለም። ከናፍ ማለት አናፍጀ ከናፍ ማለት ዋቀ ፉልዱረን አበዳ ማለን ዱበዳ የሮሰና ማል ዱበነ ምን አለን ያኔ እንዲኖረን እድል ሰጠን እግዚአብሔር። ምን ንስሐ ብቻ ግቡ ቀልቢ ጅጅረዳ ዳንዲ ቁልቁሎ ተረዳበዳ ከንወላልተን ጋፈዳ ከንደደብደን ዋቀዮ ኢሚማኒ ከደዳ ጩብኒ ኢሚማኒ ዋቀዮ ፉልዱረቲ ኬና ዋቀዮ ለጴሳ ላፊሱ ቀባ ሕፃን ልጅ እንባውን አፍስሶ ሲያለቅስ እናት እያባበለችው ብትገርፈው ጡቷን ታጠባዋለች። ለምን? ያራራላ ሕፃኑ ለጴሼ ጨብሳም ኢትሞኤት የሚማንሰሩ ደንገላሱ ሃቲ ገራንጀባት ዮሬደዩ ዮቁንጡቴዩ ፍለቴሞ ሐመቴ ሀርመሼው ሲስቴ ሶሶብዴ ኡንገቲ እኒ ጃላላ ሃዳ ኬሳ ካኤ አከሲቲ አከሚት ሆኖ ጃለቴ እንዲህ አይነቱን ፍቅር በእናት ውስጥ ያስቀመጠ እግዚአብሔር እሱ ደግሞ እንዴት አፍቃሪ ቢሆን ነው። ለእናት ይሄን ርኅራኄ የሰጠ አምላክ እሱ ደግሞ ለእናቲቷ የሰጠ ርኅሩህ የሆነ እሱ በልጦ ለእናት የሰጠ ስጦታን እሱ ነው ርኅራኄን ፍቅርን እሱ ደግሞ እንዴት ነው ያፈቀረን። ስለዚህ ሶስት ነገርን እፈራለሁ። ዋሰድን ሶዳን ልቡን ኮፎንኮራ የሮደበው ዋቀ ፉልዱረ የሮን አበት ሙርቲን ሱንጋኤ አቺ ቢደሊጣ ኢብደ ኬሳምባን ራሞ ሰሙግኔ ኬሰቲ ገልታ በኡን እንጅሩ እየቹን እንጅሩ በኡን እንጅሩ ኦቱማ ቦሴዩ ማል ጀነሴተን ኪታባ መቃቢያን ጀነሙ ጀነ ኪታባ ሰደተሚ ተኮነ ኬሳ መቃቢያን የሚባል መጽሐፍ አለና አንደኛ መቃቢያን፣ ሁለተኛ መቃቢያን፣ ሶስተኛ መቃቢያን ይላል መጽሐፉ። እንደው የዛን ጊዜ ወደ አጋንንቶቹና ወደ እነሱ ለተዘጋጀው እሳት ስንሄድ እነሱን አድኑን ብንላቸው እንኳን አድኑን እንደው እድል ኖሮ ራሱ ለምን የነሱን ቋንቋ አናውቅም፣ እነሱም የኛን ቋንቋ አይሰሙም። ከናፍ ዋቀ ፉልዱረ ዳበቹዳፍ ጅረ ማል ቀበዴን ነው ዋቀዮ ማል በረባል እግዚአብሔር ምን ይፈልጋል? አንድ ጥቅስ ብቻ ተናግሬ እግዚአብሔር ከኛ ምን ይፈልጋል የሚለውን አንድ ቃል ልናገር። ትንቢተ ሚክያስ ምዕራፍ 6 ከቁጥር 6 ያለውን አንድ ምዕራፍ ብቻ ትንቢተ ሚክያስ ምዕራፍ 6 ከቁጥር 6 ጀምሮ መጽሐፍ ቅዱስ ላይ እንዲህ ይላል። ቅዱስ ሚክያስ የጻፈልን የመጽሐፉ ክፍል ላይ ማለት ነው። ራጂ ሚክያስ ወቀና ጃለ ኮብሰጃ ከዘ ምን ይዤ ወደ እግዚአብሔር ፊት ልምጣና በልዑል ፊት ልስገድ አለ። ምን ይዤ ወደ እግዚአብሔር ፊት ልምጣ በአምላክ ፊትም እንዴት ልስገድ ካለ በኋላ ራሱ መልሱን ይመልሳል እንዲህ ብሎ የሚቃጠለውን መስዋዕትና የአንዱን ዓመት ጥጃ ይዤ በፊቱ ልምጣን? ጥያቄ ምልክት። እግዚአብሔርስ በሺህ አውራ በጎች ወይስ በእልፍ የዘይት ፈሳሾች ደስ ይለዋልን? ጥያቄ ምልክት። ወይስ የበኩር ልጄን ስለ በደሌ ስለ የሆዴንም ፍሬ ስለ ነፍሴ ኃጢአት እሰጣለሁን? ጥያቄ ምልክት ካደረገ በኋላ እግዚአብሔር እንዲህ ይላል ሰው ሆይ
መልካሙን እግዚአብሔር ነግሮሃል አለ። እግዚአብሔር ካንተ ዘንድ ምን የሚሻው ምንድን ነው? ፍርድን ታደርግ ዘንድ ምሕረትን ትወድ ዘንድ ከአምላክም ጋር በምሕረት ትሄድ ዘንድ አይደለም ወይ? እችን ብቻ ይፈልጋል። አመስግኖት እስኪ እናምና። እችን ብቻ ከነቆፈን በርባዳ ደባቀኝ እርግጠኒ ማል ቀበደን ዋቀኮ ፉልዱረት ዱፌሰ ፉልዱረት ጅልቢን ፈዳ ማልን ፊዴ ዱፈ ጀናኒ አርሳ ጉበቱ ቀበዴ ዱፉ ዮካን ሞ ጅብቻ ዮካን ጀቢ ፉልዱረሳቲ ቀበዴ ዱፉ ሞ ዋቀዮ ኮርቤየን ሆላ ኩማተመን ፉልዱረት ሆላ ሰነ ቀበዴ ዱፈሞ ሞ አንገላ ዘይቲ ሰባይ ኤከና ተኤል ፉልዱረት ፊዴ ዱፈሞ ሞ ጩቡ ከውቲፍ ኢልመኮ አንገፋታን ከና ማሉማን ቀበዴ ዱፈየና ያናማ ዋንጋሪ ዋቀዮ ሲትሜ ጅራ ዋቀዮ ስራ ማል በርባዳ ሴቴ ሙርቲ ዱጋ ከሙርቴሲቱ ኢፈማን አከቲ ደደቢቱ ዋቀኬ ወጅን ገዶፍ ቀብዴ ቀልቢ ጅጅረናዳን አከ ዴምቱ ሚቲሆ ማል በርባዳ ከነ ቀበኔ ከዲያኑ ዋቀ ፉልዱረት ተከሙርዳኑ አከም በኔፍ ኮታ ጆሌ አባኮ ዱኛን ኩን እርገ ኡመሜ ቦዴ ለፈቁልቁሉ ሰነቲ ኮታ ገላ ከኑን ጀዱ ጋቢ አከገሉ ፎኒፍ ዲጋ ዋቀዮ ከፉደኑ ጋሩማዳን ከደደቢኑ ገዶፍ ቀብኔ ዋቀ ፉልዱረቲስ ነመ ፉልዱረቲስ አከሙርዳኑ ኤብ ቁልቁሉ ያዕቆብ ዘስሩግ ሁሉ መከኞ ጂናቶ የቅዱስ ያዕቆብ ዘስሩግ በረከቱ ረድኤቱ ያስተማረን የቅዱስ ያዕቆብ ዘስሩግ አምላክ የተመሰገነ ይሆንልን። ነግሮናል እግዚአብሔር። በቃ ንስሐ መግባት፣ ራስን ዝቅ ማድረግ፣ በንስሐ በትሕትና በእውነት እግዚአብሔርን ይቅርታ በመጠየቅ በቂ ነው። እሱ ስጦታ፣ በቃ ለእግዚአብሔር ስጦታ እቺ ብቻ ናት። እንስጠው። ሚያከነ ነው። እስኪ ፈትነን እንየው እግዚአብሔርን። ስለዚህ ቅዱስ ያዕቆብ ዘስሩግ የቅዱሳኑ ትምህርት፣ የጻድቃኑ ትምህርት፣ የአበው ትምህርት፣ የተዋህዶ ትምህርት ይሄ ነው። በሩምሲ ቁልቁሎታ፣ በሩምሲ ቶሎታ፣ በሩምሲ ወሬ ገምቶታ፣ በሩምሲ ዱብሬ ቁልቁሌቲ ሃዳ ዋቀዮ ከነዳ ከናፍ ኦርቶዶክስ ረቴ ዋን ነገሰን ኮሚከ ኡንፉዳቲና እሼን ቁልቁሌቲ ደሼን ቶኪቲ ደሼን ሁንዱሜቲ ደሼን ዱከ ቡኤቲዳ ጊፍቲ ዋን ሁንዱማን ጉቱ ታቴ ቤተ ክርስቲያን ስንዱ እመቤት ናት። ሁሉንም አላት። በእሷ ላይ የሚነሳውን ዝባዝንኬ የማይጠቅመውን ምናምንቴ ቃላትን እንዳትሰሙ ከቅዱስ ያዕቆብ ዘስሩግና ከቅዱሳኑ ተምረን ከቤተ ክርስቲያን ከዚህ ከቅድስቲቷ በረት ከድንግል ማርያም እቅፍ ከመስቀሉ ስር ሲመጣ እንዳያጣን አመስግኖት እግዚአብሔር። ይቆየን።